አትንገዳደሪ። በዛ ልክ ስትሳደር የነበርሽው ማለት ነው። ገና ለገና አንድ ቦዘኔ ተራ ዱርዬ ሙራድ ተነካ ብለሽ ያዙ ይልቀቁኝ አልሽ። አንድ ነገር ልንገርሽ፣ ስድብም ካማርሽ ምረተብ በጃህዝ ልክ እሺ። ያው እኔ ቲክቶክ ስር ግን በጣም የማከብራቸው የምወዳቸው በጣም ትልልቅ ሰዎች ስላሉ ነው። ወሚን አልዓጃይብ እኔ እያልኩ ያለሁት እውነት እውቀት ካለሽ ነይና በቂራአትም ይሁን በዲናዊ ጉዳይ መድረክ ተዘጋጅቶ እስቲ እኔና አንቺ ይለይልን ነው። እሷ ደግሞ ጀስት እየመለሰችልኝ ያለችው ስድብ የምትፈልጊ ከሆነ አይደለም ስድብ ላንቺ ለዘር ማንዘሮችሽ የሚበቃውን ስድብ አዘጋጅልሻለሁ ነው። እንግዲህ ፌርማታው ላይ ስለተለያየን እኔ እንደሌሎች ንቅ ያልተውሽም። ለምን እኔ ጋር ከንቀት ስላለፍሽ በደንብ አስረግጬ ነግርሻለሁ። ከዚህም በኋላም ደግሞ ለእያንዳንዱ መልስ እንደምሰጥሽ ቃል እገባልሻለሁ። በቀደምችን ተናገረች ብለሽ እንደዚህ እንጥልሽ እስከሚታይ ከታነደድሽ ዛሬ በመናገረው ነገር ላይ ደግሞ እንጥልሽ ወጥቶ እንደሚበር እርግጠኛ ነኝ ማለት ነው። ፈርስት ኦፍ ኦል እኔ አብደላ አልሐራሪ ምንም አልተናገርኩትም ነበረ። ባለፈው የተናገርኩት ፖርኖግራፊ ማየት ይቻላል አለም ደግሞ እነዚህ ዝሙተኞችን ማየት ችግር የለውም ብሎ በሰጠው ፈትዋ ላይ ያንን ድምጹን አምጥቼ በማስረጃ አስቀምጬ ከዚህ ሰውዬ ተጠበቁ ብዬ ነው የሰራሁት። አንቺ እሱ ከሆነ ያናደደሽ አንድ ነገር ልንገርሽ ማለት ባልፈልግም በደንብ አድርጌ እነግርሻለሁ። አንቺ ግን ኡስታዝ ሳዳት ከማልም ሆኖ ወንድማችን ኡስታዝ ሙራድ በህይወት እያሉ ሳይሆን ሞቶ አብደላ አልሐራሪሽን ማለት ነው እሱ በህይወት እያለ እነዚህ ሞቶ ራሱ 10 እጥፍ እንደሚበልጡት ልነግርሽ እፈልጋለሁ። 10 እጥፍ። ምክንያቱም አንድ ያተረፈ ነገር ስለሌለ ማለት ነው። ይሄ ኮን ያናደደሽ በደንብ ዋጪው። በምን አይነት ሁኔታ እንደሞተ እንኳን አታውቂውም ይሄ ሰውዬ ማለት ነው። በህይወት ውስጥ አንድ ለኡማው ይሄንን አትርፏል የሚባል ነገር እንኳን እንደሌለ አታውቂም ማለት ነው። በመቀጠል ምን በለሽ ነበር የተሳደብሽው? ቆይ ላምጣልሽ። ደግሞ የገረመኝ ነገር ማለት ነው ከዚህ በኋላ ሁለተኛ ድጋሚ ቪዲዮ እንደማሰሪ ተስፋ አደርጋለሁ። እንኳን አንድ አንቺ አይነቱ አቅማ አለመኔ ማን ሶሪ እኔ ለስድብ ጀስት የሆነ ሪፕሌይ ማደርግ ስድብ ባይኖረኝም ግን እኔ አሁን አንቺን እያየሁኝ እኔ ሱብሃንአላህ ፊልተር ባይኖር ብያንቺን እየሳልኩሽ ነበር። ታውቂያለሽ ምን እንደምትሆኚ ማለት ነው። በመቀጠል ችግርሽን እንድንፈታልሽ ችግርሽን ንገሪን። አንቺ የራስሽን ችግር መጭፈታሽና ነው የኔን ችግር የምትፈጪ። አልহামዱሊላህ ረቢል ዓለሚን ወአና ሙርታህ። በጣም እኔ በዚህ ዱንያ ላይ እንደኔ ደስተኛ ያለም አይመስለኝም። አይደለም ቸግሮኝ አንቺ ችግር የለሽ ፈጪልኝ። ችግር መጀመሪያ አንቺ መቼ ከችግርሽ ወጣሽና እንዴ ተፈታው ታሰርኩኝ ብለሽ ስታለቃቅሽ የነበርሽው አንቺ አይደለሽ እንዴ? ባይሆን አንቺ የራስሽን ችግር ጨርሺ። በመቀጠል ብዬሻለሁ እኔ ስድባዊ የሆነ መልስ የለኝም። አሁንም ግን በድጋሚ ለሁለተኛ ጊዜ የምነግርሽ ነገር ካለ እውቀት ካለሽ ባለፈው ስትፎክሪና ጥሪ ስታደርጊ እንደነበረ ተይ በቃ ያቂዳን ተው ስለ አቂዳን ተው፣ ስለ ሐዲሶች እንተው፣ ስለ ኪታቦች እንተውና ሲምፕል አድርገልሽ ኢቭን በቃ የሆነ ትንሽ አርጌልሽ ነው። እሺ ትንሽ አርጌልሽ አቅልዬልሽ ቁርአን ባለፈው ስትፎክሪ እንደነበረ ነይና በቁርአን እንተያየ። በቃ ከዛ በኋላ እኔ አንቺን አሁን እኔ ከዚች በኋላ ወይ ቁርአኑን ይሄንን መድረክ እቀበላለሁ ካላልሽ አሊያም ደግሞ ዝም ካላልሽ እኔ እንደውም ቅድም እንኳን መልስ ሰጥሻለሁ ብዬ ነበር። ከዚህ ሰዓት ጀምሬ አንድ መልስ አልሰጥሽም። አንድ መልስ ወላሂ እንደው ጓደኞቼ ይታዝቡኝ። እኔ ከዚች ሰዓት ጀምሬ ላንቺ አንድ መልስ ከመለስኩኝ ሰው አልባለም። ግን አንቺ ሰው ከሆንሽና እውነት ባለፈው ስትፎክሪ እንደነበረው አቅል ካለሽ ነይ እንተያይ። ጀስት ፊኒሽ በቃ እዚህ ጋር ጨርሼዋለሁ። ኦኬ በመቀጠል እኔ ባይዘዌ እንደ ማለት ተው የዲኑን ጉዳይ እንተውና እንደ አስተዳደግ እንኳን ይሄ ትልቅ ሰውን እንድናከብር ይሄ እውቀት ከኛ በላይ እውቀት ያላቸውን እንድናከብር ሆነን ያደግነው። አንቺ ግን ምን አይነት ቤተሰብ ነው ያሳደገሽ? በጀሊሉ ማለት
ምን አይነት ቤተሰብ የምር እኔ ወላሂ በርግጥ መፈጠር እባብም ተፈጥሯል። ግን አንቺን ያሳደጉሽ ቤተሰብ ምን አይነት ቤተሰብ ቢሆኑ ነው? እነሱ ራሱ ምን አይነት እርግማን ቢኖራቸው ነው? ሱብሃንአላህ በልጅ አትደሰቱ ወይ ደግሞ የብኩን የሆነ ልጅ ውለዱ ተብሎ። አላሁ ሙስተዓን። እኔ በጣም ብዙ ሰዎችን አይቻለሁ። እንዳንቺ ወጥ የረገጠ ሰው ግን አይቻለውቅም። በነገራችን ላይ አንቺን በርቺ የሚሉሽ ማለት ነው ከ100% 80%ዎቻቸው ካፊሮች ናቸው። ናም ካፊሮች ናቸው። 20%ዎቻቸው ደግሞ እንዳንቺ ከበሮ የሚመታ ነው። ያውም እንዳንቺ አቅል የሌለው። አቅል ያለው ሰው ሐቂቀተን ትንሽ እውቀት ያለውን ሰው ስትዳፈሪ ዝም ብሎ በርቺ አይልሽም ነበር። ጀግና ጀግና ስለተባልሽ እውነት እንዳይመስልሽ ኮሜንታተሮቹ ወደ እሳት እያላኩሽ ነው። ጨርሻለሁ። ስለዚህ ይሄንን ጥሬን አይ ቲንክ በክብር እንደምትቀበይ ተስፋ አደርጋለሁ። ለስድብሽ አይ ቲንክ ስድባዊ መልስ የለኝም ብያለሁ። መልስ መስጠትም ስለማልፈልግ ይሄን ይመስላል። ሰላም አለይኩም ወራህመቱላህ